የዩቲዩብ ቻናል ቤተሰቦች አደራ ላይክ እንዳትረሱ አደራ። ከዚህ በፊት እንግዲህ ቪዲዮውን እንደለቀኩላችሁ ማለት ነው ቡዘር አፕን አከፋፈትና አጠቃቀሙን አንዳንድ ሁኔታዎችን አሳይቻችኋለሁ ማለት ነው። እሱን ቪዲዮ ያላያችሁ ኮሜንቴ መጀመሪያ ቦታ አስቀምጥላችኋለሁ ማለት ነው። በዛሬ ቪዲዮ ደግሞ የምንመለከተው ቡዘር አፕን ተጠቅማችሁ የሰራችሁትን ብር እንዴት አድርጋችሁ ማውጣት እንደምትችሉ ማሳያችሁ ይሆናል። ሌላኛውና ሁለተኛው ደግሞ ምንድነው የእናንተ ጥያቄ የሆነው ቪዲዮ ስንለቅ ምንም አይነት እይታ እየታየልን አይደለም ካላችሁ እሱንም እንዴት እይታ እንዲኖረው ማድረግ እንደምትችሉ ማሳያችሁ ይሆናል። ፎሎ ያላገኛችሁ ልጆች ደግሞ እንዴት አድርጋችሁ በጣም በቀላሉ ፎሎ ማግኘት እንደምትችሉ ማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቡዘር አፕ ምንድነው? ቡዘር አፕ በዋናነት በስፖርታዊ እንቅስቃሴዎች በተለይ በእግር ኳስ ላይ ያተኮረ የማህበራዊ ሚዲያ መድረክ ነው። ተጠቃሚዎች ቪዲዮዎችን በማየትና በማጋራት ሰዎችን በመጋበዝ ነጥቦችን ወይም ቡዘር ኮይን እንዲያገኙ ተደርጎ የተሰራ ነው። አፕሊኬሽኑን ተጠቅመን ብር ለመስራት ቪዲዮ ማየት ዋቺንግ ቪዲዮ አጫጭር የእግር ኳስ ቪዲዮዎችን በማየት ነጥብ መሰብሰብ፣ ቪዲዮዎችን መለጠፍና ፖስቲንግ ኮንተንት የራሱን ስፖርታዊ ቪዲዮዎችን በመጫን የእይታ ብዛት ቪው ለማግኘት በአንዳንድ መረጃዎች መሰረት ለ1000 እይታ እስከ $1 እንደሚከፍል ነው። በኢትዮጵያ ስናስበው እስከ 160 ብር ገደማ ማለት ነው። ሶስተኛ የምናየው ሰዎችን በመጋበዝ የእርስዎን የግብዣ ሊንክ ወይም ኮድ በመጠቀም ሌሎች ሰዎች እንዲመዘገቡ በማድረግ ለአንድ ሰው ስታስመዘግቡ እስከ $0.15 ተጨማሪ ቦነስ ሊንካችሁን ትወስዱና የፕሮፋይል ሊንካችሁ ማለት ነው በቴሌግራም ትጭኑታላችሁ። ያን ተበላካችሁላቸው ሊንክ ጓደኞቻችሁ ሲገቡ $0.15 ቦነስ ይሰጣችኋል ማለት ነው። በአንድ ሰው $0.15 ከሰጣችሁ 10፣ 20፣ 30 እና 40 ሰው ደግሞ ቢገባላችሁ ማባዛት ነው። 0.15 ሲባዛ በገባላችሁ ሰው መጠን ስታደርጉት ምርጥ ዶላር ትሰራላችሁ ማለት ነው። ሌላኛው ምንድነው ደግሞ 60 ሰከንድ ያክል ከቆያችሁ አፕሊኬሽኑ ላይ 1 ነጥብ ይሰጣችኋል ማለት ነው። 5 ደቂቃ ከቆያችሁ ደግሞ 100 ነጥብ ይሰጣችኋል። ሶስተኛ የምናየው ደግሞ ጓደኛችሁን በመጋበዝ 1 ነጥብ ማግኘት ትችላላችሁ ማለት ነው። አሁን ወደ ዋናው ሜን ፖይንት ገንዘቡን እንዴት ማውጣት ይቻላል? አፑ ላይ የተሰበሰበውን ገቢ ነው የመጀመሪያ የምንመለከተው ፔፓል አካውንት ካሉት ነው። ሁለተኛ ደግሞ ዲጂታል ዋሌት የተለያዩ የክሪፕቶ ወይም የዲጂታል ቦርሳ በመጠቀም ማውጣት ትችላላችሁ። ሶስተኛ ደግሞ ባንክ ስላችሁ በተዘዋዋሪ በኢትዮጵያ ያሉ አንዳንድ ዩቲዩበሮች ገንዘቡን ወደ ዲጂታል ቦርሳ ከላኩ በኋላ በደላላ ወይም በሌላ መንገድ ወደ ብር መቀየር እንደሚችሉ ያሳያል። ሶስተኛ ደግሞ ከሰራችሁት $10 ምናምን ከሞላላችሁ ማለት ነው ማውጣት ስለምትችሉ $10 እስከ ግዴታ መሙላት አለበት ማለት ነው። ለማውጣት $10 መጠበቅ ይኖርባችኋል። ምን በማድረግ ብር መስራት እንችላለን? በማየትና በማጋራት ጊዜ የሚጠይቅ ስራ ነው። ቪዲዮዎችን ትመለከታላችሁ ቅድም እንደነገርኳችሁ 5 ደቂቃ ብቻም ሳይሆን የሌሎችን ቪዲዮዎች ትመለከታላችሁ፣ ኮሜንት ታደርጋላችሁ አክቲቭ እንዲሆንላችሁ ማለት ነው አካውንታችሁ። እንደዚህ ነው ማድረግ ያለባችሁ። ሌላኛው ደግሞ የምትጠነቀቁት ነገር ምንድነው? ደህንነቱ አፑን ሲጭኑ የሚጠይቋችሁ የጥንቃቄ ፍቃዶች ፐርሚሽን በትክክል ያንብቡ። እንዲሁም ብር ለማውጣት ቅድሚያ ክፍያ የበርበሪያ መረጃ ሊሆን ስለሚችል እሱን ነገር መስማማት የለባችሁም ማለት ነው። የምንመለከተው በቡዘር ላይ ብዙ እይታ ለማግኘት እና ፎሎ ለማግኘት ነው። ምን ማድረግ አለባችሁ? ብዙ እይታ እንዲኖሩት ተከታዮች ለማፍራት የሚከተሉትን ስልቶች ይጠቀሙ። ወቅታዊና ተወዳጅ ቪዲዮዎችን መለጠፍ የመጀመሪያው ማለት ነው። አፑ በስፖርት ላይ ያተኮረው በመሆኑ ሰዎች በብዛት የሚፈልጉት ይዘት ይለጥፉ። አንደኛ ያወቁ ሎጎ ስላችሁ ፕሪሚየር ሊግ ትላላችሁ፣ ቻምፒዮንስ ሊግ ትኩስ የጎል ቪዲዮዎችን በፍጥነት ይለጥፉ። ሁለተኛ ደግሞ አዝናኝ ስፖርታዊ ኩነቶችን በጨዋታው መሃል የተፈጠረው አስቂኝ ወይም አስገራሚ ድርጊቶችን ይጠቀሙ። ሶስተኛ ላይ ደግሞ ጥራት ኳሊቲ ያለውን ቪዲዮ ለጥፉ ማለት ነው። ይሄ ካረጋችሁ ሰዎች መመልከት ይችላሉ ማለት ነው፣ ጥራት ያለው ቪዲዮ ስለሚፈልጉ። ሁለተኛ ላይ ደግሞ ማድረግ ያለባችሁ ሃሽታጎችን መጠቀም ስለ ሃሽታግ ታረጉና ፉትቦል ትላላችሁ። ሁለተኛ ደግሞ ሃሽታግ ብላችሁ ጎል ታደርጋላችሁ። ሃሽታግ ቡዘር አፕ ታረጉና ኢትዮጵያ ላይ በስፋት ፎሎ ምናምን ለማግኘት ሃሽታግ ብላችሁ ኢትዮጵያ ትላላችሁ ማለት ነው። ሃሽታግ ታረጉና ሜሲ ሃሽታግ ሮናልዶ ትላላችሁ። ይህ በዓለም ደረጃ ስለሚታወቁ ብዙውን ጊዜ ሰርቼብል ኮንተንት ናቸው ማለት ነው ሜሲና ሮናልዶ ማለት ነው። ይህም ስላችሁ ሙዚቃ ጭናችሁ ግን ሃሽታግ ብላችሁ ሜሲ ሃሽታግ ሮናልዶ ብትሉት ምንም እይታ አታገኙም። እንደምትለጥፉት ኮንተንት ይወሰናል። ሙዚቃ ከሆነ ሃሽታግ ብላችሁ የኢትዮጵያ ሙዚክ እና ስለ ሙዚቃው ኮንተንት ትለጥፉ።
ሌላኛው የምንመለከተው ደግሞ የሚስብ ታይትል መስጠት ነው ለምንጭ ነው ቪዲዮ የሚሆን ማለት ነው። ለምሳሌ አሁን እንግዲህ የኳስ እንለጥፍና ይህን ጎል ሲያዩ እንዲያልፉ ወይም የዛሬው አስገራሚ ድርጊት የሚሉ ቃላቶችን ይጠቀሙ። ሌላኛው ደግሞ የምናየው ምንድነው? በማንኛውም አዲስ የማህበራዊ ሚዲያ ላይ ተከታይ ለማግኘት ፈጣኑ መንገድ ብዙ ተከታይ ያላቸው ሰዎች ፎሎ ያድርጉ። ከዛም በእነሱ ቪዲዮ አስተያየት ኮሜንት ላይ የሚመጣላችሁ ቡዘር አፕ ቪዲዮዎች ላይ ማለት ነው ኮሜንት ላይ ፎሎ አድርጉኝ ፎሎ መልሳለሁ የሚል ጽሁፍ አስገቡ ማለት ነው። ከዛም ቀጥታ ፎሎ መደራረግ ትችላላችሁ ማለት ነው። ሌላኛው ደግሞ በቴሌግራም እንዲሁም በቲክቶክ በተለያዩ ሶሻል ሚዲያ በኤፍቢም ሳይቀር ማለት ነው ሊንካችሁን እየወሰዳችሁ ታስቀምጣላችሁ። ያንን ሊንክ በመንካት እንግዲህ ቀጥታ ፎሎ ማግኘት ትችላላችሁ ማለት ነው። ሌላኛ ደግሞ በቀን አንድ ቪዲዮ ብቻ መለጠፍ ውጤታማ ሊያደርጋችሁ ይችላል። ከዛ ይልቅ በቀን ውስጥ 3 እና እስከ 5 ቪዲዮ ብትለጥፉ አፕሊኬሽኑን ለሌሎች የማሰራጨት ቻንሱ ከፍ ስለሚል ከ3 እስከ 5 ቪዲዮ ብትለጥፉ ጥሩ እይታ ታገኛላችሁ ማለት ነው። ቪዲዮ ሲጭኑ ምንም አይነት እይታ ዜሮ የሚሆንባችሁ ከሆነ ደግሞ ማስተካከል ያለባችሁ ነገር ምንድነው? ቡዘር አፕ ላይ ቪዲዮ እይታ ዜሮ ከሆነ አንደኛ የቪዲዮ ኮፒራይት የባለቤትነት መብት ጥሰት ነው። ቡዘር አፕ መሰል አፖች ከሌላ ቦታ ለምሳሌ ከቲክቶክ ወይም ዩቲዩብ ቀጥታ ዳውንሎድ ተደርጎ የወረዱ ቪዲዮ በቀላሉ ይለያሉ። መፍትሄ የቪዲዮ ሌላ ቦታ የነበረውን የሎጎ ምልክት ዋተር ማርክ አይጫኑ። ቪዲዮም በጥቂቱም ቢሆን ኤዲት ያድርጉ። ይህም ስላችሁ ምንድነው? አሁን ከቲክቶክ ቀጥታ ዳውንሎድ አድርጋችሁ የምትጭኑት ከሆነ ቲክቶክ የምትል ሎጎ አለቻት እሷን ሳይኖራት ማለት ነው። ዋተር ማርኩን አጥፉት፣ ኤዲት አድርጉት በደንብ ከዛ ስቀሉት። በጣም እንደዚህ ከሆነ የእናንተ ኮንተንት ስለሚመስለው አፕሊኬሽኑ ለብዙ ሰው ያጋራላችኋል ማለት ነው። ግን የእናንተ በስልካችሁ ቀርጣችሁ የምትለቁት ከሆነማ በጣም በደንብ ይታያላችኋል ማለት ነው። የራሳችሁን ኮንተንት ስለሚፈልግ አፕሊኬሽኑ እይታችሁ ዜሮ የሚሆን ከሆነ ይህንን አስተካክሉ። የሚያማርጣችሁ አለ። የመጀመሪያው ፐብሊክ ይሆናል፣ ሁለተኛ ደግሞ ኤቭሪዋን ይሆናል፣ ሶስተኛ ደግሞ ፕራይቬት የሚል አለ ማለት ነው። የመጀመሪያ ፐብሊክ የምታደርጉ ከሆነ ፎሎ ያላረጋችሁም ሰዎች ለብዙ ሰው ሼር ይሆናል ቪዲዮ ማለት ነው። ሁለተኛ ደግሞ ኤቭሪዋን የምታደርጉ ከሆነ ለራሳችሁ ብቻ እና ለጓደኞቻችሁ ያሳያል ማለት ነው። ፕራይቬት ካረጋችሁት ግን ለማንም ሰው አይታይም። ስለዚህ ለዛ ነው ዜሮ የሚሆንባችሁ። እሱን ነገር በደንብ አስተካክሉት ማለት ነው። ቪዲዮ እንደጫኑ ወዲያውኑ እይታ አያመጣም። ቢያንስ እስከ ከ12 ሰዓት እስከ 24 ሰዓት ይጠብቃል። እንዲሁም መጀመሪያ የሌሎችን ቪዲዮ ይመልከቱ፣ ላይክ ያድርጉ፣ ኮሜንት ይጻፉ። ይህ የአፑ የእርስዎን አካውንት ንቁ መሆኑን እንዲያውቅ ይረዶታል ማለት ነው። ሌላኛው ደግሞ ሃሽታግ መጠቀም እንግዲህ መፍትሄው ምንም አይነት ሃሽታግ ካልተጠቀሙ አፑ ቪዲዮ ለማን እንደሚገባ ግራ ያጋባዋል። ለምሳሌ ቪዲዮ ሲለጥፉ ፉትቦል ቫሪያል ሃሽታግ እያረጋችሁ ማለት ነው። ሃሽታግ ብላችሁ ፎር ዩ ታረጉታላችሁ። ከዛ ታዋቂ ቃላቶችን የግድ ይጠቀሙ። ይህንን ማድረግ አለባችሁ ማለት ነው። የምትለቁት ቪዲዮ አክቲቭ የሚሆነው የቪዲዮ ሊንክ ኮፒ አድርጉ። ቪዲዮ ዜሮ እይታ ያለውን ቪዲዮ ማለት ነው። ቢያንስ 5 እና 10 ሰው ካየው በኋላ አፑ ራሱ ለሌሎች ሰዎች ማሳየት ይጀምራል ማለት ነው። መጀመሪያ ላይ ብዛት ይለጥፉ። በቀን ከ3 እስከ 4 ቪዲዮ ይለጥፉ ቅድም እንደነገርኳችሁ ማለት ነው። በቀጥታ ቡዘር አፕ ወደ ኢትዮጵያ ባንክ ለምሳሌ አቢሲኒያ ባንክ፣ ንግድ ባንክ እንዲሁም በተለያዩ ባንኮች ማውጣት አትችሉም ማለት ነው። በቀጥታ ቅድም በነገርኳችሁ ስልት ካልሆነ በስተቀር ልክ እንደ ቴሌ ብር በቀላሉ ማውጣት አትችሉም ማለት ነው። ሌላኛው ነገር ደግሞ ምንድነው? ቪዲዮ ከ15 እስከ 30 ሰከንድ የሚረዝም ይሁን። ምክንያቱም ሰዎች ተሰላችተው ስክሮል ሊያደርጉ ስለሚችሉ በጣም አጭር ቪዲዮ መሆን አለበት የምትጭኑት ነገር ማለት ነው።